ትዳር በእውቀት ብዛት አይደለም። ጥያቄ እንዳታነሳ። የእውቀት ብዛት ትዳርን አያውቁም። ምንድነው የሚያቆየው? መረጋጋት ትዳር ውስጥ የፈጣሪን ፍራቻ የአላህን ፍራቻ መኖር። ምክንያቱም እዛ ነገር ውስጥ ሰው ነህና ትጣላለህ። ለምሳሌ አንተ ሚስት ካንተ የተሻለ ገንዘብ ኖራት አንተን በካልቾ ልታወጣ ትችላለች። ነው ፈጣሪ ለኔ አምጥቶልኝ ነውና ምክንያቱም የቤቱ ባለቤት የሁሉ ነገር እሷ ከሆነች ውጣልኝ ልትል ትችላለች። ወንዱም በተቃራኒው ገንዘብ ስላለው ብቻ ወይንም አቅም ስላለው ብቻ ሊዘባነንባት ይችላል። እነዚህ ነገሮች ወደ ትዳር የሚገባው ለኮምፒቲሽን፣ ለድብድብ፣ አቅም ማሳየት፣ ጉልበት ማሳየት፣ ዕውቀት ማሳያ ቦታ አይደለም። ውጪ ላይ የምርጥ ጀነራል ልትሆን ትችላለህ። ቤት ስትገባ ግን ምርጥ ባልና ምርጥ አባት ያንተ ያ ሁሉ ማዕረግ እዛ ጋር አይሰራም፣ ይወርዳል። አባት ነህ። ሜጀር ጀነራል ማን ያዘዋል ብሎ ልጅህ እንዲጠራ ትፈልጋለህ። ክብርነቱ ብላ ሰላምታ እንድትሰጥ ባለቤት ትፈልጋለህ። ራቁትህን ነው የምታውቅህ እኮ ከእናትህ ሆድ እንደወጣ። ስለዚህ እዚህ ጋር ነው የሚምታታው እንጂ በትዳር ላይ ፕሌስ እምነት የሌለው ሰው ኢሞሽን አታግቡ። በቃ ኢሞሽን ነው እኮ የሚጋባው። እንደምትወጂኝ አብረሽኝ ተኝተሽ አሳየኝ ነው አይደለም? ከሌላ እንደውም እንደዛ ያለሽ ወንድ ከሌላ ጋር የማይተኛበት ምን ምክንያት አለ? አብሶሉትሊ